እናት ምግብ ቤት በር ላይ አንኳኩታ በጣም አዝናለሁ በኔ ምክንያት ይሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ ማንንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር ኖ ማስተር አብነት ነው የጋምጣው 5 ሚሊዮን ቃል ገባለሁ 5 ሚሊዮን ኮይን አስወርድለታል 5 ሚሊዮን በቃ $50,000 ማለት እና ስለማን ወጣዬ የኔታ ስለማለት እንዲታከማል ይቅርታ ስማ አንተ ደግሞ አዳምጥ አትከራይ ማስተር አብነት ታሞ ከሆነ ነው የጋምጡታል 5 ሚሊዮን ኮይን ነው ማስወርድለት 5 ሚሊዮን በጣም መልካምና ደግ ሰው ነው በጣም ለሰው ያለ እሱ ጉሩን ታሞ እንዲተሸማቆማ ከተኛል ጋር ላይ ለምንድነው ማላዋጣል እንደዚህ አይነት ደግ ሰው ነው ለምን ያድዋ ትግሬ አይሆንም አያገባኝም እኔ ኦሮሞ ምንጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን ይደረዳል ረድቻለሁ አምጣ እኔን ቅማላም ህዋትና ሻቢያን ነው አሁን እዚህ እየታገልኩ ያለው የትግሬን የኦሮሞን ህዝብ እንዳይመስላችሁ ህዝቡን አይደለም ቅማላሞችን ነው እዚህ ቁልቋላም ከቁልቋል ወጣው ዛሬ ቀዩ እስኪ የሚከፍቱ ሌቦች ጥቁሩ እስኪ ይያሉ እያማረጡ ይሄን ቁልቋላም ትግሬ ነው እየታገልኩት ያለው በጣም አዝናለሁ በኔ ምክንያት ይሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ ማንንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር ያው ባንዴ ወጥቷል ምንም ማድረግ አልችልም እረዳለሁ በደንብ ይገበኛል እንደ ወንድማችሁ አይታችሁን በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል እረዳለሁ በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የምላችሁ ነገር እንድታደርጉ በተተና ነው የሚጠይቃችሁ ለኔ በዚህ ሰዓት ምንም አይነት ገንዘብ እርዳታ ወይም ድጋፍ አያስፈልገኝም ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሞ የምነግራችሁ የኢትዮጵያ እናቶች ጸሎት የኢትዮጵያ አባቶች ጸሎት የወጣቶች ጸሎት ሁሉም በየእምነቱ እንዲጸልዩልኝ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው ከዚህ ውጭ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባቸው እንደሆነ በደንብ እንድትረዱልኝ እፈልጋለሁ ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልመና ሰምቶ እኔን እንደሚፈውሰኝ አምናለሁ ለኔ የሚያስፈልገኝ በዚህ ሰዓት ላይ ይሄ ብቻ ነው ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ ይህንን መልእክቴ ደግሞ ለሁሉም አድርሱ ጸልዩልኝ ሌላ ምንም እርዳታ አያስፈልገኝም አመሰግናለሁ